ማክበር ነው ፍርሃት አይደለም እሱ ማክበር ክብር ታላቅህን ጓደኛን ወንድምህን ታናሽህን የሁሉም ሰው የክብር አይነት አለው መንገድ አለው በደንብ አስተምረውናል ያሳደጉን ሰዎች ማህበረሰብ ልብ ያለው ያውቃል አይደል ይፈልገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት በመናም ያውቃል ልበቀና ከሆንክ ታውቀዋለህ እነሱን ክብሮች እነሱ ፍርሃቶች አይደሉም ክብሮች ናቸው በእድሜ ስለሚበልጥህ የምታከብረው ሰው አለ በእድሜ ስለሚበልጥህ ብቻና ብቻ ለምን እሱ 20 ዓመቱን እስር ቤት አሳልፎ አይመጣ ምንም ሳይጨለማ ክፍል ውስጥ በሱ ብቻ በላይፍ ኤክስፒሪየንስ ይበልጣል እሺ ፈለገ ትምህርት ተምረህ ብትመጣ ኤግዚስት በማድረጉ ብቻ የምታከብረው አለ ታላቅ ታናሽን ደግሞ አንተ በስስት የምታከብረው ክብር አለ ኃላፊነት ስላለብህ የትኛውም ታናሽ የሆነ